ከበራችሁ አድማጮች ከአዲስ ሚዲያ ኔትወርክ ኤፍኤም 96.3 ሬዲዮ ወቅታዊ ፕሮግራማችን ጀምሯል። በዛሬው ወቅታዊ ጉዳያችን የሰሞኑን የዓለም ትኩሳት የሆኑት ሁለት ሀገራትን ሩሲያና ዩክሬንን እናነሳለን። ወደ ሩሲያ የተቀላቀለችው ክሬሚያ ግዛት መነሻ ናት ለአሁን ላለው ጦርነት። ከዛ በኋላም እንግዲህ የሰሜኑ አትላንቲክ የጦር ቃል ኪዳን ኔቶና የአሜሪካ ጉዳይም ሆኗል። የሁለቱ ሀገራት እስካሁን ቀጥሏል። ዜጎች ከቀያቸው ተፈናቅለዋል። በግዛቶችም ላይ እየደረሱ ያሉ ውድመቶች አሉ። እነዚህ ሁሉ እንግዲህ ተደምረው በሁለቱ ሀገራት መካከል ያለው ውጥረት ቀጥሏል። በዚህ መነሻነት ሌሎች ሀገራት ምን ማድረግ አለባቸው? የዓለምን ገጽታ የቀየረ የሚመስለው የሁለቱ ሀገራት ጦርነት በፖለቲካው በኢኮኖሚውና በማህበራዊ ላይ ምን አይነት ተጽዕኖ ያሳድራል? እንደ ዓለም አቀፍ በአፍሪካና በተለይ ደግሞ ብዙዎቹ እያሉት እንዳሉ በታዳጊ ሀገራት ላይ የሚያሳድረው ተጽዕኖ ምንድነው ሊሆን የሚችለው? እነዚህ ታዳጊ ሀገራት ደግሞ ምን አይነት መፍትሄዎች መውሰድ አለባቸው የሚለው የዛሬው ጉዳያችን ይሆናል። እንግዳ ስቱዲዮ ጋብዣለሁ። እንግዳዬ አቶ ሁሴን መሐመድ የስነ መንግስት የፖለቲካል ሳይንስና ዓለም አቀፍ ግንኙነት ተመራማሪ ናቸው። ከሳቸው ጋር ቆይታ አደርጋለሁ። እንኳን ደህና መጡ አቶ ሁሴን። እንኳን ደህና ቆያችሁ። የሩሲያና ዩክሬን አጠቃላይ አሁን ያሉበት ነባራዊ ሁኔታ ጉዳያችን አድርገነዋል በወቅታዊ ፕሮግራማችን። ስለዚህ በእነዚህ ሁለቱ ሀገራት መነሻነት አሁን የገቡበት ጦርነት ይታወቃል። በዚህ ምክንያት በዓለም የኢኮኖሚ ማህበራዊና ፖለቲካ ላይ የሚያመጣው ተጽዕኖ ምንድነው እያለን በከፋፍለን የምናያቸው ይሆናል። የሁለቱ ሀገራት መነሻ ቀደም ሲል እንዳልኩት የክሪሚያ ግዛት ከ2013 14 እንደ አውሮፓውያኑ አቆጣጠር ፕሬዚዳንት ቪክቶር እንደውም የዚች ግዛት ደጋፊና አፍቃሪ ናቸው ይባላሉ። የሞስኮም ደጋፊ ናቸው ነው የሚባሉት የዩክሬን ፕሬዚዳንት ሆነው። ከዛ ጊዜ ጀምሮ ሁለቱ ሀገራት የገቡበት እሰጥ አገባ ይታወቃል። እንግዲህ አሁን መጨረሻው ሆኗል ብሎ ነው ብዙዎቹ የሚስማሙበትና ለመነሻ የምናደርገው በቅድሚያ የነዚህ ሁለት ሀገራት ጦርነት መነሻው አላማው ምንድነው የሚለውን በተወሰነ ብናይ። የሩሲያና የዩክሬን ጦርነት መነሻው ወደ 2013 የዩክሬን አብዮት እየተባለ ወደሚንቆለጳጰሰው ጊዜ ነው የሚወስደን። በዛን ወቅት ላይ ቪክቶር ያኑኮቪች የሚባሉት ፕሬዚዳንት የዩክሬኑ ከአውሮፓ ህብረት የንግድ ስምምነት ቀረበላቸው። በዛን ወቅት እሳቸው ስምምነቱን አልፈርምም ወር አልቀበልም አሉና ከሩሲያ ግን ወደ 15 ቢሊዮን የሚደርስ እርዳታ ሲሰጥ እሱን ወሰዱ። በዛ ሁኔታ ላይ ነው የዩክሬን ህዝብ ለሩሲያ ሸጠን የሚል አመጽ የተነሳው። በዛ አመጽ ውስጥ የአውሮፓ ህብረት አማጽያኑን መደገፍ ጀመረ። ከዛ ወደ 2014 ላይ እሳቸው ሸሽተው ወደ ሞስኮ ገቡ። እንደዚህ እያለ ነው የባህረ ገብ መሬት የሴባስቶፖል ወደብ ባለቤት የሆነችው ክሬሚያ ህዝብ ከሩሲያ ጋር ለማበር ፍላጎት አሳየና ወደ አመጽ ውስጥ ገባ። በዚህ አመጽ ወቅት የዩክሬን ጦር ከነሱ ጋር በሚዋጋበት ሰዓትና እነሱ ወደ መሸነፍ ሲሄዱ የሩሲያ ጦር እነሱን ደግፎ መዋጋት ጀመረ። በዛ ጦርነት ዩክሬናውያን ከአቅማቸው በላይ ሆነ፣ ተሸነፉ። ከዛ በኋላ እቺ የባህረ ገብ ወይም ባህረ ሰላጤ የምትመስል አገር ወደ ሩሲያ በነጻ ግዛትነት ተጠቃለች። እነዚህ ጉዳዮች ናቸው ዩክሬንን የአሁኑ ፕሬዚዳንት ስልጣን እንዲያዙ በአፋጣኝ የኔቶ አባልና የአውሮፓ ህብረት አባል በመሆን አጠገቧ ካለችው የሩሲያ ሚሊቴሪ ጫና ለመውጣትና ወደ ምዕራባውያኖቹ ጉያ ውስጥ ብገባ ዋስትና አገኛለሁኝ የሚል ተስፋ የወለደው ውሳኔ ያመጣው ጦርነት ነው። ስለዚህ የዚህ ውሳኔ ምዕራባውያንን ዩክሬንንና ሩሲያን ወይንም ራሽያ በአማርኛችን ራሽያን እሰጥ አገባ ውስጥ ከተታቸው። የራሽያ ጥያቄ ሁለት ነው። አንደኛው የሰሜን ጦር ቃል ኪዳን ድርጅት እንደ ስሙ ምዕራባዊ ሆኖ ይቀጥል ወደ ኋላ ሲመሰረት የነበረውን አላማው ይሄ ፖላንድ ከተማ ዋርሶ ላይ በወቅቱ በተመሰረተበት ወቅት የነበረ ቃል ኪዳን ነበር የቀድሞ ሶቪየት ህብረት እና እሱን የሚገዳደር ኃይል በምዕራባውያን ማዋቀርና ለዛ ኮምባት አለርት ለጦርነት ዝግጁ ሆኖ በተጠንቀቅ የሚቀመጥ ኃይል
ማደራጀት ነበረ። ይሄ ኔቶ የሚባል ሲደራጅ እያንዳንዱ አባል አገር ከሚያገኘው አመታዊ ጂዲፒ ላይ 2% የማዋጣት ግዴታ ሁሉ አለበት የኔቶ አባል ሀገራት በሙሉ። ስለዚህ በዚህ ልክ ነው ኔቶ ሲደራጅ የነበረው። ይህ ኃይል ወደ ምስራቅ አውሮፓ እየገፋ ሲመጣ የራሽያ መከፋት እየጨመረ መጣል። ለምን? መነሻ በ1991 በእኛ 1983 ስምምነት ነበራቸው። ራሽያ የዩክሬንን ሉዓላዊነት ለማክበር ከማንኛውም ጥቃት ለመጠበቅ እንዲሁም ላለማጥቃት ስምምነት አድርጋለች። የቀድሞዋ ሶቪየት ህብረት አብዛኛው ወታደራዊ መሳሪያዎቿ በሙሉ ዩክሬን ላይ ነበሩ። ስለዚህ ዩክሬን ነጻ አገር ስትሆን ለራሽያ የምታስረክባቸው ዝርዝር የኒውክሌር መሳሪያዎች በዝርዝር ተቀምጠው ዩክሬን መልሳለች። ለምሳሌ 1249 የኒውክሌር አረር፣ 176 አህጉር አቋራጭ ሚሳኤል፣ 700 የኒውክሌር አረር የተገጠመላቸው ክሩዝ ሚሳኤሎች፣ 2200 ታክቲካል ኒውክሌር ሚሳኤሎች፣ 44 ኒውክሌር ወንጫፊ የጦር አውሮፕላኖችን ለራሽያ አስረክባ ነው ነጻ አገር ስትሆን ዩክሬን። በዚህ ፓክት ወይንም ስምምነት መሰረት ራሽያ የኔቶ መስፋፋት እስኪያሰጋት ድረስ የዩክሬንን ሉዓላዊነት አክብራ ተቀምጣለች። የአሜሪካና የአውሮፓውያን ወይንም የነሱ የውጭ ጉዳይ ፖሊሲ ሰላም ፍጹማዊ በሆነ ኃይል ይሉሻል። ፒስ ዊዝ አብሶሉት ፓወር። ይህ ማለት በኢኮኖሚም በሚሊቴሪም ዶሚኔት አርጎ በሚገዛ መንገድ ሰላምን ማረጋገጥ አለብን ነው። ስለዚህ ወደ ምስራቅ አውሮፓ መስፋፋታቸው ለራሽያ ስጋት ነው መሰለሽ። ፑቲን ጎርባቾቭ ራሽያ ትሸነፍ ብሎ ሶቪየት ህብረትን ሲያፈርስ እና የሰላም ኖቤል ተሸላሚ ሲባል ፑቲን ጀርመን ውስጥ የጀርመን ግንብ ሲፈርስ ቁጭ ብሎ ያየ ነው በልጅነቱ። ቁጭት አለበት። የታላቋ ሶቪየት ህብረት መፍረስ እንደሚቆጨው በተደጋጋሚ በሰጠው ቃለ መጠይቅ ላይ ገልጿል፣ አስፍቶ ትንታኔ እየሰጠ። ስለዚህ አሁን ላይ ይህ የምዕራባውያን ኃይል ወደ ምስራቅ አውሮፓ መስፋፋት ራሽያን እንደ ራሽያ እንደ ተራ አገር እንደ ማንኛውም አገር ተራ ሆነሽ ትኖሪያለሽ ወይም የፈለግሽውን እጣፋንታ እንሰጥሻለን የሚል ውሳኔ ወለድ የምዕራባውያንና አውሮፓዎች እርምጃ ነው ለዚህ ጦርነት መነሻ የሆነው። የሶቪየት ህብረት መፍረስ ፑቲንን ቁጭት የወለደው መሪ እንደሆነ ብዙዎቹ ይገልጻሉና ከዛ ከልጅነታቸው የታላቋ ሶቪየት ህብረት መፍረስ ያንን ይዘው ነው እንግዲህ ሩሲያን ከዜሮ በሚባል ደረጃ አሁን ያለችበት ደርሱ። ብዙዎች የሚስማሙት አቶ ሁሴን መሪዎች ሀገራቸውን ይመስላሉ ወይም ሀገራት መሪዎቻቸውን ይመስላሉ ተብሎ ይታሰባልና ሩሲያ ፑቲን ማሳያ ናቸው በብዙ ነገር። ሩሲያ ምንም አልነበራትም እንግዲህ በታላቅነታቸው ይነሳሉ ፑቲን። ሰሞኑን ደግሞ ከዚሁ ከጦርነቱ ጋር ተያይዞ የኔቶ ውሳኔ ዩክሬንን እንዳስቆጣት እና ፕሬዚዳንት ዜሌንስኪም ደካማ ጉባኤ ብለውታል የኔቶን ውሳኔ። ምክንያቱም በዩክሬን የአየር ግዛት ላይ የጦር ገደብ ይደረግልኝ እሱንም እንየው። ምክንያቱም የሚቃረን ወይም ደግሞ የተለያየ የሚመስል ነገር አለ። የፑቲን ስጋት ኔቶ የከበበኝ ሊከበኝ ይችላል የሚል ነው። ዩክሬንም የኔቶ አባል ትሆናለች የሚል ነው። አሁን የኔቶ ውሳኔ ምን ማለት ነው? ኔቶ ኃላፊነት የሚሰማው ውሳኔ ወስኗል ብዬ ነው እኔ የማስበው። ምንም እንኳን ዜሌንስኪን ቢያስከፋቸውም እሳቸው ተስፋ ባረጉበት ልክ አይደለም እየተሰጣቸው ምላሽ አለማግኘታቸውም ነው እስከዛሬ ድረስ የሶስተኛው ዓለም ጦርነት ላለመነሳቱ አንደኛው የኔቶ ዩክሬንን የአየር ክልል ነጻ የአየር ቀጠና ብዬ አላውጅም ማለቱ ለኔ በጣም ኃላፊነት የሚሰማው ውሳኔ ነው። ምክንያቱም ቀጥታ ወደ ጦርነት መግባት ማለት ነው። የዩክሬን ሰማይ ነጻ ቀጠና ነው ብሎ ማወጅ ያ ሲጣስ ቀጥታ ኔቶ የጣሰውን አካል አየር ባየር የመዋጋት ወይንም ደግሞ ሚሳኤልም ይሁን በሚግ ኦር በማንኛውም የአየር ባየር ውጊያ ኔቶ ሊሳተፍ ነው ማለት ነው። ኔቶ ተሳተፈ ማለት የኔቶ አባል አገራት በሙሉ ወደ ጦርነት ገቡ ማለት ነው። ወደ ጦርነት ገቡ ማለት ደግሞ ዓለም በፍጥነት ወደ ሁለት ጎራ ትከፈልና የራሽያ ደጋፊና የኔቶ አባል አገራት አሜሪካ መራሹ ኔቶ አባል አገራት ጦርነት ውስጥ ገቡ
ማለት ነው። የድርጅቱ ዋና ጸሐፊም ጄንስ ስቶልተንበርግም በንግግራቸው ምንድነው ያሉት ኔቶ ከዚህ ጦርነት ውጪ ነው። ምክንያቱም ይሄ ጦርነት ከዩክሬን ወጣ ማለት የሚያደርሰው ሰብአዊ ቀውስ እጅግ ከባድ ዴፊኒትሊ እሳቸው እንደውም ቃል በቃል የምናደርገው ነገር ቢኖር ይህ ጦርነት ከዩክሬን ውጪ እንዳይዛመት ማድረግ ነው ያሉት። አስቢው የዩክሬኑ መሪ የጠበቀው ምዕራባውያን አብረውኝ ይዋጋሉ ብሎ ነበር። የኔቶ ምላሽ ደግሞ በተቻለን አቅም ዩክሬን ውስጥ አፈነን እናስቀረዋለን፣ የሚያልቀው ይለቅ፣ የሚወድመው ይውደም፣ የኛ ጥረት ግን ከዩክሬን ድንበር እሳቱ እንዳይሻገር ማድረግ ብቻ ነው። ስለዚህ የመሪያቸው የስሌት ስህተት አለ። አንድ ፖለቲከኛ በጣም ጥሩ ፖለቲከኛ ነው የሚባለው ያለፈውን ልምድ ይዞ የአሁኑን ጨምሮ የወደፊቱን መተንበይ ሲችል ነው አንድ ፖለቲከኛ ጎበዝ እምትዩ። ከዚህ አንጻር ዜሌንስኪ ምን ላይ ይቀመጣሉ? ተሳስተዋል፣ ወድቀዋል። ምናልባት ከ10-6 አግኝተዋል። እኔ ምክንያቱም ዓለም ማርክ ብሰጣቸው 6 ነው የምሰጣቸው። ለምን ዓለም የተረባረበው በማዕቀብ ነው፣ በኢኮኖሚ ማዕቀብ። እርግጥ ነው የሩሲያ ወይም የራሽያ ኢኮኖሚ ከዓለም 12ኛ ነው። ይሄንን ያህል ግዙፍ የሚባል አይደለም። አንዳንዶች የኒውዮርክ ሲቲ ኢኮኖሚ ነው ይሉታል፣ አሜሪካውያን ይሉታል። ምንም የላትም ነው። ግን ማወቅ የሚገባን በኒውክሌር አንደኛ ናት። የወረሰችውም የጨመረችው የተጨመሩት አሉ። ስለዚህ በእነዚህ ዓለምን መገዳደር እንደምትችል አንደኛው ማሳያ ኔቶ እዚህ ውስጥ እጄን አላስገባም ማለቱ ነው። ምክንያቱም ኔቶ ገባ እንዳልኩሽ አውሮፓውያን አሜሪካ በጠቅላላ ገባሽ ማለት ነው። የፕሬዝዳንቱ የስሌት ስህተት ይመስለኛል። በግልጽ ለመናገር ራሽያ የአውሮፓ ህብረትን የንግድ ግንኙነት ከዩክሬን ጋር አትቃወምም። የምትቃወመው የሚሊቴሪ ግንኙነቱን ብቻ ነው። በሚሊቴሪ ረገድ ያለውን ግንኙነት ግን ለደህንነቴ ስጋት ነው ብላ ታስባለች። ይሄ የየትኛውም አገር ራሽያ ወይንም ሶቪየት ጠላት ናት ብሎ የተቋቋመ አካል ድንበርሽ ላይ መጥቶ ጎረቤትሽን አባል አረገ ማለት የፈለገውን ኒውክሌር በዩ የፈለገውን መሳሪያ ድንበር ላይ መጥቶ ይተክላል። ያ ማለት ራሽያን ጸጥ ረጭ አርጎ የመግዛትና የዓለም ተራ አገር አርጎ ቆጥሮ እንደ ማንኛውም አገር ትኖሪያለሽ። ዓለም አሁንም በአንድ ልዕለ ኃያል አገር ትመራለች የሚለውን ለማሳመን የተደረገ ጥረት ነው። በራሽያ በኩል ደግሞ አንሸነፍም። የጎርባቾቭ ስህተት አሁን አይደገምም። ዋጋ አስከፍለውናል። ለሰላም ብለን ራሽያ ትሸነፍ ብለን ተሸንፈ ከዛ በኋላ ግን የመጣብን ሂዩሚሌሽን ይሄ ውርደት ድጋሚ እንዲደገም አንፈልግም። ስለዚህ በየትኛውም ስሌትና ቀመር ልዕለ ኃያል አገር ሆነን እንቀጥላለን። እናውቀዋለን። በኢኮኖሚ እናንተ የምትጥሉትን ትበልጣላችሁ፣ ግን በሚሊቴሪኛ ነን። በሚሊቴሪም ከኔቶ አንጻር አዎ እንደክማለን፣ ግን ኒውክለር በተኑ እጃችን ላይ ነው ያለው። ወደ 6200 ምናምን ኒውክለር ዓለም ላይ ያለው አጠቃላይ 13080 ኒውክለር ነው። በተለያዩ አገራት ላይ ያለው ኒውክለር ቦምቦች ያሉት 13080። ከዚህ ውስጥ ራሽያ 6255 አላት። አሜሪካ 5550 አላት። ወደ 700 ብልጫ አለ። ሁለቱ አገራት ብቻ የዓለምን 90% ኒውክሌር መሳሪያ ይዘዋል። ስለዚህ በዚህ እንገዳደራለን። ግን ደግሞ ኢኮኖሚው ታስቦም ታልሞም በማይታወቅ መጠን ማዕቀቦች ለጉድ እየተሽጎደጎዱባት ነው። በርካታ ማዕቀቦች ተጥለዋል። የፑቲን ረጅም ንግግር ላይ አንዱ የኔቶ ሁኔታ እንዳሰጋቸው፣ ሌላው ደግሞ ዩክሬን ውስጥ ባሉ ሩሲያውያን ላይ የሚደረገው የብሔርተኝነትንም እንደሚቃወሙ ገልጿልና እሱስ እነዚህ ለጦርነቱ መነሻ የሆኑ በዩክሬን የሚኖሩ የሩሲያ ማህበረሰቦች ላይ እየደረሰ ያለውን ጫናም አንስተዋልና እሱንም ብናየው ማለት በምዕራባውያን እየተደረገ ያለው የብሔርተኝነት መንፈስ አንዱ ስጋታቸው እንደሆነ ገልጸዋል። እንግዲህ አሁን ወደ አንድ እርምጃ ወይንም ሚሊተሪ ሜጀር ውስጥ ስትገቢ የተለያዩ ተያያዥ ምክንያቶች ይኖሩሻል። አሁን ዓለምም እነሱም በግልጽ የሚናገሩት እኛም የምናውቀው የኔቶና የራሽያ ጉዳይ ነው። በሚሊተሪ የመደፍጠጥና ያለመደፍጠጥ እንደ አገር ቀና ብሎ የመኖርና ያለመኖር የህልውና ጉዳይ ነው። ዩክሬናውያን ምዕራቡ ቋንቋው ዩክሬናዊ፣ ባህሉም ምኑም አውሮፓዊ ነው የሚመስለው። ምስራቃዊው ደግሞ ቋንቋው ራሽያ ነው።
ዘሩንም ሲመዝ ከራሽያ ነው። ስለዚህ ድጋፋቸው ስሜታቸው በሙሉ ወደ ራሽያ ነው። ነገራችን ላይ ከራሽያ ከተገነጠሉት አገራት በጣም ሰፊዋ ዩክሬን ነች። ስለዚህ ምስራቁ እምትዩ እንደዚህ ቀላል የሚባል ቁጥር ያለው አይደለም። የዘር ሐረጉ ከሩሲያ የሚመዘዘው ከራሽያ የሚመዘዘው ቋንቋውም ባህሉም ኢቨን ሃይማኖቱ ጭምር በአብዛኛው ከራሽያ ጋር የሚዋሃደው ህዝብ የራሽያ ደጋፊ ነው። አሁንም የኔነት ስሜቱ ሴንስ ኦፍ ቢሎንጊንግነስ ከራሽያ ጋር ነው መነሻችን ብለው ያስባሉ እና ወደ ራሽያ ያዘነብላሉ ተብሎ በስልጣን ላይ በሚወጣው የዩክሬን መሪ በ2014 ከተባረሩት ፕሬዚዳንት በኋላ ከቪክቶር በኋላ ያሉት እጅግ በጣም ጫና እየፈጠሩባቸው ነው ያሉት። ስለዚህ ይሄም ጫና አንደኛ ለሩሲያ አንድ ምቹ አጋጣሚ ነው። የኔ እምላቸው አካላት ላይ ችግር፣ መከራ፣ መገለል ይሄ እንደ ዜጋ እኩል አለመቆጠር እየደረሰባቸው ነው። ይሄ ደግሞ ያሳስበኛል የሚለው አንድ ምክንያት ነው። ነገር ግን ዋናው ምሰሶ ግን በሚሊቴሪ ህልውናዬ አደጋ ውስጥ ገብቷል የሚለው የኔቶና የአሜሪካ ንቀት እዚህ ስሜት ውስጥ ከተዋቸዋል። የዩክሬኑ ፕሬዚዳንት የስሌት ስህተትም እዚህ ውስጥ አንዳንዶች የመስዋዕት በግ አድርገዋታል ዩክሬንን ያነሳሉ። ልክ ነሽ። አሁን ፕሬዚዳንቱ የአውሮፓን ጦርነት ብቻችንን እየተዋጋን ነው አለ እና ምን ያህል ተስፈኛ እንደነበረ እኔ አሁን በጣም ነው የምገረመው። ተስፈኛ ነበረ። ግን ኒውክሌር ከታጠቀች አገር ጋር የትኛው ድርጅትና አገር ነው ደጋፊ ሆኖ የሚዋጋው? ይሄን መተንበይ በጣም የፖለቲካ ሀሁ መቁጠር በቂ ነበረ። አይደለም አገር መምራት የፖለቲካ ሀሁ ቆጥረሽ ኒውክሌር ከታጠቀ አገር ጋር ምንም አንዲት በሚሊቴሪ ጭምር ራሷን ያልቻለች አገር ተወረረች ብሎ ጦርነት ውስጥ የሚገባ የትኛው አገር ነው ብሎ ብዙ ዋጋ እየከፈሉም ነው እንግዲህ። ለዛም ይመስለኛል ያለምንም ቅድመ ሁኔታ እንደራደራለን እንነጋገር የሚሉት የመጡት እንጂ ምንም ተስፋ ማድረግ ነበረባቸው ብዬ አላሰብም። ድርድሮችን ምናልባት በተራዘመ ሁኔታ ፍላጎታቸውን የሚያስፈጽሙበትን መንገድ ቢከተሉ ኖሮ ጦርነቱ እንደዚህ ፈጥኖ የሚነሳበት መንገድ አልነበረም። ራሽያ 100,000 ጦሯን ዩክሬን ድንበር እንዳረገች ድርድሮች መተው ነበረ። ድርድሯ ምንድነው? መተማመኛ ስጡኝ እንደ አገር ክብሩን እንደጠበቀ አገር ልክ እንደ ራሽያ እንደምትባለው አገር ለመኖር ዋስትና ስጡኝ። ዋስትናዬ ዩክሬን ናት። ዩክሬን ላይ የምዕራብ የሚባል ጦር የሚባል ካምፕ የሚባል እስካሁን ድረስ ዩክሬን ከራሽያ ስትገነጠል ዩክሬን ውስጥ የነበሩ ሚሊቴሪ ቤዝ ወታደራዊ ካምፖች በራሽያ ቁጥጥር ስር እንዲሆኑ ጭምር ነበር ስምምነት የነበረው። ይሄ ሁሉ ስምምነት እያለ የኔቶ ወደዚህ መምጣት ለራሽያ ክብር አይመጠንም። ግን ያው የዩክሬኑ መሪ የስሌት ስህተት የፈጸሙ መስሎ ነው የሚታየኝ። ማንም ኒውክሌር ከታጠቀ ኃይል ጋር ደካማዋን አገር አግዛለሁ ብሎ ወደ ጦርነት የሚገባበት መንገድ በዓለም ታሪክ ይኖራል ብዬ አላስብም። በዚህ ውስጥ ግን ንጹሃን ዋጋ ከፍለዋል። የዩክሬን ዜጎች እንደምናየው ነው። በጣም ብዙዎቹ ከቀያቸው ተፈናቅለዋል። ስለዚህ ወደ ፖላንድ እየተሰደዱ የዓለም የስደተኞች ኮሚሽነር በ40 ዓመት የስራ ዘመኔ ካዩዋቸው የስደተኛ ቁጥሮች ከፍተኛው ነው ሲሉ በአጠቃላይ በጦርነቱ ዙሪያ ያለውን ስጋታቸውን ገልጿልና ይሄ ነው የተረፈው። እንግዲህ ብዙዎቹ የሚሉት ይሄንን ነው። አቶ ሁሴን ከጦርነት የሚተርፈው ይሄ ነው። በተለይ ደግሞ በጥቂቶች የፖለቲካ ትኩሳት ሌሎች ዋጋ ይከፍላሉና የዓለም ነባራዊ ሁኔታም ይሄን ያሳያሉ። ትክክል ነሽ። የተከበራችሁ አድማጮች ከአዲስ ሚዲያ ኔትወርክ ኤፍኤም 96.3 ሬዲዮ ወቅታዊ ጉዳያችን እንደቀጠለ ነው። የሩሲያና የዩክሬን የጦርነት መነሻ የሆኑት ጉዳዮችን አንስተን በዚህ ውስጥ ደግሞ ሀገራት እየከፈሉ ያሉትን ዋጋ እና ከዚህ በኋላ ደግሞ መደረግ ያለባቸው ጥንቃቄዎችና የመፍትሄ ሀሳቦች ላይ ቆይታ እያደረግን ነው። እንግዳዬ አቶ ሁሴን መሐመድ ናቸው። የስነ መንግስት የፖለቲካል ሳይንስና ዓለም አቀፍ ግንኙነት ተመራማሪ ናቸው። ላነሷቸው ጥያቄዎች ምላሽ እየሰጡን ቆይታ እናደርጋለን።
እናነሳለን። ብርሃን ደሙ ነኝ። አሁንም አብራችሁን ቆዩ። እንቀጥላለን። አቶ ሁሴን ከጦርነቱ ጋር ተያይዞ የተለያዩ ትንታኔዎች ይሰጣሉ። እንዲህ ባይሆን ኖሮ ግን አሁን ያው ሆኗል። ሩሲያ ላይ የተደረጉ ያሉ ማዕቀቦች አስጊ በሚባል ደረጃ ከሩሲያም አልፎ ዓለምን እያሰጋ ራሳቸው አውሮፓውያንም በኢኮኖሚ የሚያሰጋ ደረጃ ላይ ነው ያለውና እሱ በዓለም አቀፍ ደረጃ ምን አይነት ተጽዕኖ ያመጣል የሚለውንም ብናየው፣ ምክንያቱም የፖለቲካው መነሻ ነው አሁን ኢኮኖሚው እዚህ ላይ እንዲደርስ ያደረገውና መጀመሪያ በዓለም አቀፍ ደረጃ ምን አይነት ተጽዕኖ ነው ይዞ የመጣው ይሄ ጦርነት? አሁን በዓለም አቀፍ ደረጃ ኢኮኖሚው ላይ የሚያመጣው ጫና እርግጥ ነው በታዳጊ አገራት ላይ ራሱን የቻለ ጫና አለው። ነገር ግን አውሮፓውያን ላይ የሚመጣው ጫና በተለይ ስዊፍት የሚባለውን የዓለም የገንዘብ ስርዓት ውስጥ የራሽያን 600 ቢሊዮን ዶላር እቀባ ሲደረግ ከራሽያ ጋር የንግድ ግንኙነት ያላቸው አገራት በሙሉ በጣም በሚያሳዝን ሁኔታ ችግር ውስጥ እንደሚገቡ ግልጽ ነው። ከራሽያ የሚገዙ ወደ ራሽያ የሚልኩ አገራት በሙሉ ችግር ላይ ይወርቃሉ። ፎሬን ዳይሬክት ኢንቨስትመንት ላይ ቀጥተኛ የውጭ ኢንቨስትመንት ላይ የሚሳተፉ የራሽያ ኢንቨስተሮች ጭምር ነው እንግዲህ አሁን የማዕቀቡ ሰለባ የሚሄዱት። ስለዚህ እነዚህ ድንበር ተሻጋሪ ትልልቅ ኢንቨስተሮች እያደጉ ባሉ አገራት ላይ የመሰረቷቸው እያንዳንዱ ቢዝነስ አደጋ ላይ ይወርቃል ማለት ነው። ራሷ ለአውሮፓ በቀን የ700 ሚሊዮን ዶላር ነዳጅ ታቀርባለች። ለአሜሪካ በ10% ነዳጇን ከሩሲያ ነው የምትገዛው አሜሪካ። አሁን ወደዚህ ወደ እቀባ ውስጥ በተሄደ ቁጥር ጆ ባይደን እንዳሉት የአሜሪካው ፕሬዚዳንት ነጻነት ዋጋ ያስከፍላል፣ ዋጋ ለመክፈል መዘጋጀት አለብን አሜሪካውያን እያሉ ነው። እንግዲህ አይሽ አንዳንድ ጊዜ ቅድም እንዳልሽው ነው የመሪዎች ውሳኔ ለአገር ዳፋ ይተርፋል። የዩክሬኑም በወሰኑት ውሳኔ ያ ሁላ እልቂት፣ ስደት፣ መከራ፣ ሞት አለ። አሜሪካውያንን በእርቀት ሆነው የኢኮኖሚ ጉዳቱን እንዲቀበሉ ሊዘጋጁ ይገባል የሚል ምላሽ ነው ፕሬዝዳንታቸው የመጣው። ስለዚህ ራሽያ በዓለም 12ኛ ኢኮኖሚ ናት ብትባልም በተለይ በኢምፖርት ኤክስፖርት ረገድ በነዳጅ ደግሞ ከዓለም ሁለተኛው ሀገር ናት ከሳውዲ ቀጥላ። እሱን ላለመንካት ነው አሁን እየተጨነቁ በእርግጥ ነዳጁ ላይ ማዕቀብ ጭንቀት አለ እዛ ጋር። አውሮፓውያንንም እዛ ጋር የሚሄዱ አይመስለኝም። ምክንያቱም የራሳቸውን የኃይል አቅርቦት ዘጉ ማለት ነው። ምናልባት ሳውዲ ጋር በሚደረግ ድርድር ሳውዲ አረቢያ ምርቱን ጨምራ ኦፔኮችም እንደዛው ምርት ጨምረው ወደ ዓለም ላኪ ሀገራት አባላቶቹ ምርታቸውን ጨምረው ለዓለም ገበያ የሚያቀርቡበትን መጠን የሚያሳድጉበት መንገድ እስካልተመቻቸ የሁሉም አገራት ኢኮኖሚ የተንጠለጠለው በነዳጅ ላይ ነው። አውሮፓውያን ላይ ትልቅ ችግር አለ። እንደ አውሮፓውያን ባንጎዳም እኛም ጋር ዳፋው ተሻግሮ መምጣቱ የማይቀር ነው። ምክንያቱም እኛ ከሩሲያ ዩክሬን ጋር የተለያዩ የንግድ ግንኙነቶች አሉን። እሱን ወይ እናየዋለን። እሺ፣ ወደ አፍሪካና ኢትዮጵያ መተን ምን አይነት ተጽዕኖ ያው ይታወቃል፣ ግን ደግሞ ሀገራት መውሰድ ያለባቸው መፍትሄ አማራጮች መጠቆም ስለሚያስፈልግ ነው። ከዛ በፊት ግን በእነዚህ የሁለቱ ሀገራት ጦርነት የአሜሪካ የውጭ ጉዳይ ፖሊሲ ቀደም ሲል ፍጹም ሰላም በሚለው ፖሊሲያቸው ወደ ሌላ ሀገር የማየት ነገር ይታያልና እሱንም ብናየው መፈተሽ ያለባቸው ምን ነው? አሁን አሜሪካ ይሄ መልቲፖላር ሲስተም ነበረ ዓለም ላይ። አሁን 3 ከ3 በላይ የሆኑ አገራት ልዕለ ኃያል ሆነው የሚኖሩበት ነበረ። እነ ቻይናን፣ እነ ራሽያን፣ አሜሪካ ራሷን በኢኮኖሚ እነ ጃፓንን ስትይዢ ዓለም ከፍጹማዊ አንድ ገዢ ልዕለ ኃያል ሀገር ወጥታ ወደ 3 አገራት በግልጽ የመጣችበት ወቅት ነበረ። ይሄ ደግሞ ከአሜሪካ ሰላም በፍጹማዊ ኃይል ፒስ ዊዝ አብሶሉት ፓወር የሚለውን መርሃቸውን ምናልባት ፈትሸው ራሽያን ሂዩሚሌት አድርገው ራሽያ አምና ፑቲን እንደ ጎርባቾቭ ራሽያ ትሸነፍ በቃ አዎ ብሎ እጅ የሚሰጥበት እድል ካለ የመሞከር እድል ላይ ናቸው ብዬ ነው የማስበው። አንዳንዶች መንገዱም አዝማሚያውም እንደዛ ይመስላል የሚልም ሀሳብ ያነሳሉ። የጎርባቾቭን ቁጭት ሲመለከት ያደገ ወጣት ለ22 ዓመት ራሽያን የመራ
መሪ ራሽያን ለዚህ የሚሊተሪ እድገት ለኢኮኖሚዋም መበልጸግ አስተዋጽኦ ያረገ መሪ ኒውክሌር ፓወርን እርግጥ እንደ ጎርባቾቭ ቢታጠቅም ነገር ግን ይሄ መዋረዱን ይቀበላል ብዬ በጣም እቸገራለሁ። እስካሁን ድረስ የመውጫ በር እየፈለገ ይመስለኛል። ተሻል አንድ ድመትን በር ዘግተሽ አቀጠቅጫትም በር ዘግተሽ ድመትን በቀጠቀጥሻት ሰዓት የመጨረሻ አማራጯ ጉሮሮሽ ላይ መውጣት ነው። ይሄ ሁሉ የማዕቀብ ናዳ እየወረደበት በሚሊቴሪ አንነካውም ግን ዩክሬንን እንደግፋለን፣ መሳሪያ ባለስቲክ እንሰጣለን፣ ኢቭን መርሰነሪዎችን ተላላኪ ተዋጊዎችን ጭምር እየመለመልን ወደ ዩክሬን እናስገባለን የሚለው አጣብቂኝ እየበዛበት ከሄደ እኔ ፑቲን ውርደትን ተቀብሎ በቃ ራሽያ ተሸንፋለች ብሎ ድጋሚ የሚናገር አይመስለኝም። አንድ የኒውክሌር አረር ተተኮሰ ማለት ይኸውልሽ ወይንም የኒውክሌር ምላሾች ተሰጣጡ ማለት ፀሐይ አሁን ያላትን ሙቀት በሙሉ ይሸፍናል። ለሚቀጥሉት 30 አመታት ምድር አታበቅልም። ምድር በቅዝቃዜ ወደ በረዶ ዘመን ትመለሳለች እና አንድም የሚተርፍ የሰው ዘር የለም። ለዚህ ነው ይሄንን ማድ ሚቹዋል አሹርድ ዲስትራክሽን የተረጋገጠ የጋራ እልቂት ማለት ነው። የኒውክሌር ጦርነት ማለት የተረጋገጠ የጋራ እልቂት ይሄ በእጁ አለ። ይሄን ያለመጠቀም ያለመተኮስ እድሉን ይዞ ያለው ፑቲን ነው። መውጫ በር እየፈለገ ነው። ኢትዮጵያውያን እንደምንለው የወንድ በር እየፈለገ ነው። ይሄን ያሳጣሽው ቀን ግን አዎ ራሽያ ተሸንፋለች የሚልበት ሞራል ያለው አይመስለኝም። አንዳንዶች ምን ይላሉ? የአሜሪካ ቆስቋሽነት የተጀመረው ጦርነት የሩሲያን ኢኮኖሚ ማዳከም የመጀመሪያው አላማዋ ነው። አሁን በሚሉት ደግሞ ኒውክሌር በጨበጠ ኃይል ኢኮኖሚን ብቻ አዳክማለሁ ብሎ መነሳትስ እንግዲህ ብዙዎቹ ምንድነው የሚሉት? የሩሲያ ከተሳካ ወደ ቻይናም የመሄድ እድል ይኖራታል። ይሄ ይሁልሽ ምን አለው? ይሄ ሁሉ ግን አሜሪካ አሁንም ብቻዋን ላያል ዴፊኒትሊ ምክንያቱም ከ1990 በኋላ ከቀዝቃዛው ጦርነት ማብቃት በኋላ ልዕለ ኃያል ሆና የወጣችው አሜሪካ ልዕለ ኃያልነቷ ያነሰ የወረደ በራሷ የውጭ ጉዳይ ፖሊሲ ምክንያት ተአማኒነት ጭምር እያጣች መፈራት አይደለም ተአማኒነት ጭምር እያጣች የመጣችውና ደካማ አገራት ወደ ቻይናና ወደ ራሽያ የመጠጋት ዝንባሌ ለምሳሌ አጎዋ ኢትዮጵያ በግፍ የ1 ሚሊዮን በላይ ሰራተኞች ጉሮሮ እንደሚዘጋ እየተነገራቸው የራሳቸውን ፖለቲካሊ ፍላጎት ኢትዮጵያ ላይ መጫን ባለመቻላቸው ከአጎዋ ኢትዮጵያ እንድትሰረዝ ሲያዙ አውቶማቲካሊ ቻይና ነጻ ከቀረጥ ነጻ ለአፍሪካንስ ኢንክሉዲንግ ኢትዮጵያ መነሻው የኢትዮጵያ መባረር ነው ለቻይና ይሄንን እድል ለአፍሪካንስ እንድሰጥ ያደርገው። ስለዚህ ዓለም ጉያ ማግኘት ጀመረ። መሸሸጊያ ጥላ ከለላ ጉያ ሲያገኝ የአሜሪካ ልዕለ ኃያልነት ጥያቄ ውስጥ እየገባ መጣ። ልዕለ ኃያልነት መስፈርት ያሉት ተፈሪነትና ተፈላጊነት ይኸውልሽ ወደነ ቻይና አሁን ኢንተርናሽናል ሪሌሽንስ ላይ እነዚህ ሪያሊዝም የሚባለው ቲዮሪ ነው በተግባር እየተተገበረ ያለው። ናሽናል ኢንተረስት ላይ ቤዝ ያደርጋል። ብሔራዊ ጥቅምን የዓለም ፖለቲክስ ብሎ የሚነሳው የስልጣን ግብግብን ይልሻል። ፓወር ስትራግል ነው። ከስልጣን ግብግብ ውጪ የዓለም አቀፍ ግንኙነት የለም። ስለዚህ ብሔራዊ ጥቅምህን ከድንበርህ ውጪ በሌሎች አገራት ላይ እንዴት ታስከብራለህ ነው አብዛኛው አቅም ያላቸው አገራቶች ኢንክሉዲንግ አሜሪካ የሚከተሉት። ስለዚህ እንዴት ላስከብር ሲባል ተፈሪና ተፈላጊ መሆን አለ። እንዴት ትፈራለህ ሲባል ፍጹማዊ በሆነ ኃይል በኢኮኖሚ፣ በካልቸር፣ በሚሊቴሪ ፍጹም ዶሚኔት ባረገ ሌሎችን በደፈጠጠ መንገድ ትፈራለህ። ሌላ ደግሞ ትፈለጋለህ። ተፈሪም ተፈላጊም መሆን አለብህ ስለሚል ትፈለጋለህ። ለምን? ሌሎችን ከጥቃት ትከላከላለህ። ጉያህ ውስጥ ትከታቸዋለህ እየፈሩህ። ነገር ግን አንተ እንደ ካቦ አንተነህ። ስለዚህ እየገበርሽ የነሱን ፍላጎት እያሳካሽ በምትጠየቂው መልክ እየሰጠሽ የነሱ ጥላ ከለላ ሆነሽ መኖር ነው። ይሄ ነው ጥያቄ ውስጥ እየገባው። ስለዚህ ልዕለ ኃያልነት ጥያቄ ውስጥ እየገባ ሲመጣ ወደ ኔቶን የእጅ አዙር በመያዝ ወደ ዩክሬን
መቅረብ አማራጭ ሆኖ ተገኘ። ስለዚህ በዩክሬን አሳቦ የራሽያን የመጨረሻ የልብ ምት መለካት አስፈላጊ ሆኗል ብለው አምነዋል ብዬ አስባለሁ እኔ። ስለዚህ የልብ ምቷ ተለክቶ የሚወርድ ሆኖ የሚገኝ ከሆነ አሁንም ሱፐር ናቹራል ፓወር ሆነው በዓለም ደረጃ ልዕለ ኃያል አገር ሆነው አሜሪካና ጋሻ አገሮቿ ይቀጥላሉ። አይ የመጨረሻው እስትንፋሴን አብረን እንጨልጣለን፣ ሚቹዋል አሹር ዲስትራክሽን የሚባለው የመጨረሻውን እስትንፋስ ብቻዬን አይደለም እምተነፍሰው አብረን እንተነፍሳለን ካለች የተረጋገጠ የጋራ እልቂትን አውጃለሁ ካለች ደግሞ ሩሲያ አብረን። ስለዚህ የሚቀመጠው ሴናሪዮ ይሄ ነው ብዬ ነው ማስበው። መልካም። ያው እንግዲህ ዞሮ ተጽዕኖ ቀደም ሲል እንዳለው ወደ ሌሎች ሀገራት መድረሱ የሚያመጣው ጊዜያዊም ሊሆን ይችላል፣ ዘላቂ የሚያመጣው ጉዳት አለ። የሚገርምሽ ግን እዚህ ላይ አሁን የዓለም የምግብ ዋጋ በጣም ይጨምራል ተብሎ ነው የሚጠበቀው። ምክንያቱም ለመሬት ማዳበሪያነት የሚውለውን ኬሚካል ፖታሽየም ኤንድ ፎስፌት የምታመርተው ራሽያ ናት። በተጣለው ማዕቀብ ምክንያት ደግሞ እነዚህ ምርቶች ከራሽያ እየመጡ አይደለም። ስለዚህ ማዳበሪያ አልተመረተም ማለት ምርት ጥራት ብዛት ያሽቆለቁላል ማለት ነው። ሲያሽቆለቁል ወደ ምግብ እጥረት ውስጥ ዓለምን ይከታታል። ስለዚህ እነዚህ ፖታሽየምና ፎስፌት የሚባሉት ምርቶች በገፍ የሚመረቱት የሚወሰዱትም ኢቭን አሁን ያራ የሚባል የማዳበሪያ አምራች በጣም በዓለም ታዋቂ ነው። እሱ ነው ይሄንን ስታቲክስ ያወጣው። እየተመረተ አይደለም። ራሽያ ጦርነቱን ከጀመረች በኋላ ምንም የለም። የካቲት 17 ከዛ በኋላ የዓለም ማዳበሪያ ምርት ቀንሷል። ይሄ ደግሞ ኢትዮጵያን ጨምሮ ቀድመን ያስገባናቸው ማዳበሪያዎች እስከሌሉን ድረስ ለዘንድሮ አመት ምርት ላይ ምን ያህል እርግጠኛ እንደምንሆን አስቸጋሪ ነው። ወይ ዋጋው ይጨምራል፣ መክፈል ሲጨምር ደግሞ መክፈል በቻልነው ልክ እናስገባለን። ያችንስ ምን ላይ ይሄ የኢትዮጵያ የግብርና ሚኒስቴርም ሆነ እንደ መንግስት የማዳበሪያው ጉዳይ ምን ያህል ችግር አለው የሚለውን ጥናት አጥንቶ አማራጮችን የሚወስድበት ነው የሚሆነው። ከዚህ ከማዕቀቡ ጋር ተያይዞ በነዳጅ ዋጋም እንግዲህ ትልቁ ስጋት ሆኗል። ስንዴ እንደሚታወቀው ከዩክሬን የሚገቡ ብረት፣ ወርቅ ላይ እነዚህ እንግዲህ በጣም ዋጋቸው እንደጨመረ ነው መረጃዎች የሚያሳዩትና ስለዚህ ሀገራት ምንድነው ማድረግ ያለባቸው የሚለው አንዱ ጉዳይ ይመስለኛል። ማለት አማራጮችን ማየት ይኖርባቸዋል። ለምሳሌ ነዳጅ ቀደም ሲል እርሶ ሲሉት የነበረው ምናልባት የሳውዲ ነዳጅ ከበቃ የሳውዲን ምርት ጨምሮ ከነዛ ማግኘት እንደ ኢትዮጵያ ላሉ ሀገራት ምንድነው ማድረግ? እንግዲህ እንደሚታወቀው በግብርና ላይ ህይወቱን ለመሰረተ ህዝብ ምን ማለት እንደሆነ የማዳበሪያ መጥፋት ወይ የስንዴ ከውጭ አለመግባት ምን ማለት እንደሆነ ይታወቃልና ምንድነው የሚያሳድረው ተጽዕኖ የሚለውን ያው በአብዛኛው የአፍሪካ ሀገራትን የሚነካል ብዬ አስባለሁ። ይኸውልሽ አሁን ኢትዮጵያ ወደ 2.2 ሚሊዮን ዶላር ወደ ዩክሬን ኤክስፖርት ታደርጋለች፣ ምርት ትልካለች። ኤክስፖርት ትልካለች። ዋናው ምርታችን ደግሞ ቡናና አዝርት ናቸው። አሁን ባለው ሁኔታ የለም ማለት 2022 ገና አሁን 3ኛ ወራችን ነው። ጦርነቱ በዚሁ ልክ የሚሄድ ከሆነ ይሄ ነገር የለም ማለት ነው። እንደገና ዩክሬን ወደ 162 ሚሊዮን ዶላር ወደ ኢትዮጵያ ኤክስፖርት ታደርጋለች፣ ትልካለች። ዋናው ምርት ደግሞ ስንዴ ነው። ስንዴን በገፍ የምናስገባው ከዩክሬን ነው። ጥሬ ብረት እናስገባለን። በመጠኑ ያለቀ ብረት እናስገባለን። ሩሲያ ጋር ቡና፣ አዝርት፣ አበባ፣ አትክልትና ፍራፍሬ እና ሌሎችንም እንልካለን። በአሁኑ ወቅት ወደ 25 ሚሊዮን ዶላር ኤክስፖርት እናደርግ ነበር ራሽያ ላይ። የምናስገባው ደግሞ የኢንዱስትሪ ምርቶች ናቸው። አስቢ እንግዲህ ኢትዮጵያ ግብርና መር ኢኮኖሚ ነው፣ ግን ወደ ኢንዱስትሪ አድጋለው እያለች አቅዳ እየሰራችበት ባለበት የኢንዱስትሪ ግብአት ምርቶች የብረት፣ የመኪና መለዋወጫ፣ አልኮል መጠጥ ማቀዝቀዣ፣ የተሽከርካሪ ጎማ፣ ስንዴ፣ ኬሚካሎችን ለተለያዩ ግብአት የሚውሉ ኬሚካሎችን ታስገባለች። እነዚህ ወደ 166 ሚሊዮን ዶላር ይጠጋሉ ከራሽያ ጋር የምናደርገው ግንኙነት። ራሽያና ራሽያውያን ከሌሎች አገራቶች ጋር አብረው ሆነው ወደ 15 ፕሮጀክቶችን ኢትዮጵያ ውስጥ
ይዘው እየተንቀሳቀሱ ነው። በእርሻ፣ በኮንስትራክሽን ዘርፍ፣ በፋብሪካ፣ በሪል ስቴት፣ በሆቴል ግንባታ ተሰማርተው ይገኛሉ። በእነዚህ ወደ 15 የሚጠጉ ፕሮጀክቶች ውስጥ ወደ 2500 ቋሚና ጊዜያዊ ሰራተኞች አሉ። የራሺያና የራሺያ ባለሀብቶች ሀብት እየዞረ ማዕቀብ የሚጣልበት ከሆነ እንደ አብርሃሞቪች የቼልሲው ባለቤት እንደዛ ኢኮኖሚያቸው እየተፈለገ እያንዳንዱ አካውንት ላይ ገደብና እገዳ የሚጣል ከሆነ እኛም ጋር ዳፋው አይተርፍም። በተለይ የመላክ አቅማችን የውጭ ምንዛሪ የምናገኝበት መንገድ አብዛኛዎቹ አሁን ባልኩሽ አበባ ላይ፣ አትክልት ላይ፣ አዝርቶች ላይ፣ ቡና ላይ፣ አቮካዶ ላይ የተንጠለጠለ ነው። ስለዚህ እነዛን የሉም ማለት ነው። ስለዚህ ላኪዎችም ሆኑ የንግድ ሚኒስቴር ውስጥ አንድ የውጭ ንግድ ማስፋፊያ የሚባል ሴክተር አለ። እሱም ወዲያውኑ አሁኑኑ የእቅድ ክለሳ ማድረግ አለባቸው። የምናስገባቸውን ምርቶች በአማራጭነት ከየት እናስገባለን፣ በዛው መጠን ባነሰ ዋጋ ባይሆን እንኳን በምናስገባበት ዋጋ ከየት ማስገባት እንችላለን የሚለውን እርግጥ ነው አሁን በዚች አጭር ሰዓት በአገር ውስጥ ምርት እንተካለን የማይታሰብ ነው። ስለዚህ ሌሎች አማራጭ አገራቶችን ማሰስ በጣም አስፈላጊ ነው፣ ለምንልከውም ሆነ ለምናስገባው። ከነዚህ ሀገራት ጋር እንግዲህ የጠበቀ የዲፕሎማሲ ግንኙነትም መኖር ያስፈልጋል፣ በኢኮኖሚ መተሳሰር እንዲኖር። ሩሲያ በኢኮኖሚና ፖለቲካ ብቻ አይደለም የዲፕሎማሲ ጫናም ነው እየደረሰባት ያለውና አሁን እርሶ እንዳሉት እንግዲህ የዲፕሎማሲ አማራጭም አንድ መፍትሄ ተደርጎ ነው የሚወሰደው፣ በተለይ ደግሞ ጫና ለሚበዛባቸው ሀገራትና እሱንም የተወሰነ ብናየው ኢትዮጵያ አሁን የጀመረችው የዲፕሎማሲ ግንኙነት አለ ከሀገራት ጋር ጥሩ የሚባልና እየተሻሻለ የመጣ በዚህ ሰዓት ደግሞ የበለጠ እንዲሆን ምንድነው ማድረግ ያለብን? አዎ እንግዲህ አሁን በዓለም የዲፕሎማሲ መድረክ ኢትዮጵያና ኢትዮጵያውያን የረጅም ጊዜ ታሪክ ባለቤቶች ነን። ልምድ እንኳን አይደለም፣ ይሄ ታሪክ ነው። እኛም ላይ አሁን በዚች እንኳን በ2014 እና 13 ላይ ምዕራባውያን ጭምር ምን ያህል እንደተረባረቡብን እናውቀዋለን። መገለሉን እና ይሄ አንዲው ኢንፍሉዌንስ ይሄ ያላግባብ የሚመጣ ጫና ምን ያህል ስሜትም ኢኮኖሚም ሰባሪ እንደሆነ እንረዳለን። ስለዚህ በዓለም መድረክ አሁን ኢትዮጵያ የያዘችው አቋም በዩክሬንና በራሺያ መካከል ለኔ በጣም ምርጥ የሆነ ውሳኔ ነው ብዬ ነው የማስበው። ምክንያቱም አያገባኝም አይደለም፣ ያገባናል። የዓለም ሰላም ስለሚያገባን ነው ጠቅላይ ሚኒስትር አብይም ወደ ሰላም ወደ ድርድር ወደ እሳቸው እንደውም ከሁለቱ ሀገራት ጦርነት ጋር በተያያዘ በማህበራዊ ትስስር ገጻቸው ላይ መልእክት አስቀምጠዋል። ከኢትዮጵያ መማር ይኖርብናል፣ ከጦርነት ማንም አያተርፍ የሚል መልእክትም አስቀምጠዋል። አሁን አስገዳጅ የሆኑ ጦርነቶች አሉ ዓለም ላይ ከጦርነት ውጪ መፍትሄ የሌላቸው። አንዳንድ ጊዜ ጦርነት ወደ ሰላም መሄጃ መንገድ ይሆናል ብቸኛው ባይሆንም ልክኛ የገባንበት ጦርነት የመጨረሻ አማራጭ ነው። ላስት ሪዞርት ይባላል። የመጨረሻ ወደ ግራም ወደ ቀኝም ወደ ላይ ማንጋጠሽ የማታልፊው ሲሆንብሽ የምትገቢበት ነው ጦርነት። ስለዚህ ራሺያ በዚህ ልክ ነው ወይ ወደ ጦርነት የገባችው? ያ እስካሁን እየተነጋገርንበት ነው እንደ ሀገር መቀጠልና አለመቀጠል። ስለዚህ ከዚህ አማራጭ ከሌለው ተገደው ከገቡበት ጦርነት ወይንም እኛም ተገደን ከገባንበት ጦርነት ያተረፍነው ምንድነው የሚለውን ስናይ ከጦርነት የሚተርፍ ምንም የለም፣ ተገደሽ ብትገቢም ባትገቢም። ምክንያቱም ያለው እልቂት ነው። ከእልቂት ደግሞ የሚያተርፈው እሱ እንዳይሞት ሌሎችን እንዲሞቱለት ያረገው ሰውዬ ብቻ ነው። አሁን የዩክሬን ፕሬዝዳንት ፖላንድ ነው ይላሉ። በዚህ ውስጥ ግን ሀቁ ብዙዎቹ ቀያቸውን ለቀው ተሰደዋል። እሳቸው የትም ይሁኑ ብዙ ኪሳራ ደርሷል። ዴፊኒትሊ በአንድ ሰው ውሳኔ ወይንም በተወሰነ ቡድን ውሳኔ አገር ላይ የሚዘንበው መከራ ቆጥረሽ አጨረሽው። ስለዚህ ከጦርነት ትርፍ የለውም የሚለው ሁሉንም የሚያስማማና የሚያግባባ ነው። ችግሩ ለምን ወደ ጦርነት ገባን? ከዚህ ጦርነት ምን እናተርፋለን ብለን አስበናል። ራሺያ ወደዚህ ጦርነት ስትገባ ምን አስባ ነው? ምን ውጤት አለው ብላ ነው የገባቸው? ምናልባት ሰፊ አገር ናት። ዩክሬንን
ለረጅም ጊዜ ይዛ እንደማትቆይ ግልጽ ነው። ስለዚህ ምናልባት የሷን ጥቅም የሚያስከብር ይሄ የራሽያ ዘመም የሆነ መንግስት አስቀምጣ ጥቅሟን አስከብራ ልትወጣ ትችላለች። ምክንያቱም ጦርነቱ በተራዘመ ቁጥር የራሽያ ኢኮኖሚ የሚሸከመው አይሆንም። ይሄ ግልጽ ነው። ካለችበት የኢኮኖሚ ደረጃ አንጻር ግልጽ ነው። በምንም ተአምር የተራዘመ ጦርነት በዚህ ያህል መጠን በዚህ ያህል ፍጥነት ጦርነቱን ለረጅም ጊዜ ማስቀጠል አትችልም ራሽያ። ስለዚህ ከጦርነቱ የሚተርፋት ትልቅ የኢኮኖሚ ኪሳራ ነው። አሁን የተጀመሩትንስ ድርድር የሚመስሉ በሀገራት መካከል ለምሳሌ የጀርመኗ ቻንስለር እና የፈረንሳዩ እሱስ ምን አንድምታ ይዞ ይመጣል ብለው መገመት ይቻላል? ለኔ ራሽያ መንገድ እየፈለገች ነው፣ በር እየፈለገች ነው። በሩን መክፈት አለመክፈት ደግሞ የምዕራባውያን የአሜሪካና የአጋሮቿ ፋንታ ነው። ስለዚህ ዋስትና ስጡኝ ባለችበት ወቅት እኮ እነ ባይደን ዩክሬን ወይ እናንተ አታስገቧት ወይንም ዩክሬን አልገባም ትበል፣ አማራጩ ይሄ ነው ስትል ፖለቲካሊ ልክ የሚመስል ንግግር ከባይደን መጥቷል። ማንኛውንም ሉዓላዊ ሀገር እንዲያደርግ እንደዚህ አታድርግ ማለትኛ አንችልም። እንዳውም ምንድን ያሉት ነን ስታርተር ስፒች ነው አሉት። ለድርድር እንኳን የማይጋብዝ ቅድመ ሁኔታ ነው ይሄ። አያገባንም እኛ። ነገር ግን ማን ነው ጎትጉቶ ደልሎ አይዞሽ ብሎ ወደዚህ ውስጥ ዩክሬንን የጎተታት? እውነት ራሷ ናት? አይደለም፣ አይመስለኝም፣ በፍጹም አይመስለኝም። ምክንያቱም ዜሪስ ፓክት ቃል ኪዳን ነበር፣ ስምምነት ነበር። ችግር የለውም እሱን እኛ አለን ብለው ወደዛ ውስጥ እያስገቧት እነሱ ናቸው። ስለዚህ ምናልባት በዲፕሎማሲ አሁን ዲፕሎማሲ የመጨረሻ ቋንቋው ግቡ ኔጎሽዬሽንና ሪኮንሲሊዬሽን፣ ስምምነትና እርቅ፣ መስማማት በምን ንግግር፣ ሌላ በምንም አትስማሚም። ትደራደር ያለች ከዲያሎግ ውጪ በዲፕሎማሲ ውስጥ ምንም አይነት አማራጭ የለም። የመጨረሻ ግቡ ይሄ ነው። የመጨረሻ ግቡ ጉዳዮችን ሁሉ በንግግር መፍታት ነው። ጦርነት የመጥፎ ግንኙነቶች ውጤት ነው የሚባለው። ዋር ሪፕሬዘንትስ ዘ ወረስት ሪሌሽንሺፕስ ኦፍ ዘ ስቴት። በጣም የወረደ የአገራቶች ተራ ይሄ ዝቃጭ የምትዩ ግንኙነት ነው ጦርነትን የሚፈጥረው። ንግግር ካለ፣ ስልጣኔ ካለ፣ እኔ ብቻ እምለው ነው ካልተባለ እንካ አንጣ ነው ሪስፕሮሲቲ፣ እንካ አንጣ፣ ይሄም የኔ ነው ይሄም ያንተ ነው ብለሽ ባላንስ አርገሽ መነጋገርና መደራደር ካልቻልሽ ሁሉን ለኔ ላንተ የሚሰጠውን እኔ እወስናለሁ ካልሽ ግን ዲፕሎማሲ የዛን ቀን ይሞታል፣ ጦርነት ይወለዳል። ስለዚህ አሁንም የፈረንሳይ፣ የጀርመን፣ የእስራኤል መሪዎች ጭምር የያዙት መንገድ ምናልባት ውጤት የሚያመጣ ከሆነ ጥሩ ነው። ግን በር መክፈት ካልተቻለ ቅድም እንዳልኩሽ በጣም ተስፋ መቁረጥ ውስጥ የሚያስገባት ራሽያን ከሆነ ይህንን ያህል ውጤት ያመጣል ብዬ አልጠብቅም። በር ያስፈልጋታል ራሽያ። እንግዲህ በቀጣይ የሚታይ ጉዳይ ነው የሚሆነው፣ ምክንያቱም ገና አልተቋጨም ጦርነቱም። በጣም ነው ማመሰግነው አቶ ሁሴን። እንግዲህ መነሻ ያደረግነው የሁለቱ ጦርነት ቢሆንም እንዳለው አሁን ኢትዮጵያ ያለችበት ነባራዊ ሁኔታም ይታወቃል። ለአንድ አመት ከወራት ጦርነት ውስጥ ነበርን። በዛ ምክንያት ኢኮኖሚው ያለበት ደረጃ ይታወቃል። እንደ ሀገርም የተወሰዱ ሀገራዊ መፍትሄዎች አሉ። በፖለቲካውም በኢኮኖሚውም እየተወሰዱ ያሉ መፍትሄዎች አሉ። በኢኮኖሚው ለምሳሌ የሀገርን ምርት ማሳደግ፣ በሀገር ምርት መጠቀም፣ በፖለቲካው ደግሞ ሀገራዊ ምክክር መድረክ እና ሌሎችም አማራጮች እየተቀመጡ ነውና እንደ ህዝብም ደግሞ መውሰድ ያለብን የቤት ስራዎች ሊኖሩ ይችላሉ። ከዚህ ትኩሳት ለመውጣት ሀገራችን በብዙ ቀውስ ውስጥ አልፋለች። ያንን ቀውስ ሊያርም የሚችል ሁሉንም የሚያስታርቅና በማያግባቡን ጉዳዮች ላይ በር ዘግተን ተቀጣቅጠን መጠረብ የሚገባው ተጠርቦ፣ መሞረድ የሚገባው ተሞርዶ፣ መስጠት የሚገባው ሰጥቶ፣ መቀበል የሚገባው ተቀብሎ የአንዱን ህመም አዎ ትክክል ነው ታማሃል፣ ለህመሙ ምናልባት እኔ አስተዋጽኦ አርጌ ይሆናል፣ ለዚህ ችግር አዎ የጋራ
ያንተም የኔም አስተዋጽኦ አለው። ስለዚህ እነዚህ የጋራ ጥፋቶቻችን ናቸው፣ እነዚህ የኔ ጥፋት ነው ብለን አንዳንድ የታሪክ ቁርሾች በሪኮግኒሽን ይሄ በእውቅና በመስጠት ብቻ ሊፈቱ ይችላሉ። እውቅና በመስጠት ብቻ ህመሜ ነው ትክክል ነው በማለት ብቻ ስንት ሺህ ህዝብ የሚያልቅበትን የታሪክ አተካራ መዝጋት ይቻላል። ብዙ የኢትዮጵያውያን አተካሮች አሉ። ኢትዮጵያ ውስጥ ተለያይተንበታል የምንላቸው ጉዳዮች በሙሉ ቆጥረን ብንጨርሳቸው አብዛኛው እውቅና በመሰጣጣት ብቻ የሚያልቁ ናቸው። አብዛኛው አንድ ሰው ላይ መሰረት ካረገ ፖለቲካ መውጣት የሚያነታርከንም እዛ አካባቢ ነው፣ የሚያግባባንም እዛ አካባቢ ነው። ስለዚህ እንደ ሰው ተቀብለን ችግሩን ችግር ነው ማለት ስንችል የሚገራርሙ ጠንካራ ጎኖችንም አጨብጭበን ስንቀበል ወቅቱን የዋጀውን ድርጊት በወቅቱ አዎ ነበር በወቅቱ ብለን መቀበል ስንችል አብዛኞቹ ችግሮቻችን እንደዚህ እውቅና በመሰጣጣት የሚፈቱ ናቸው። ስለዚህ እንደ ሀገር የሚለያዩን ጉዳዮች አንድ ሁለት ብሎ አስቀምጦ መሰረታዊ የሆኑ ሀሳቦች ላይ በንግግር ሀገርን ማስቀጠል ይሻላል። ስለዚህ አሁን ያለው የአገራዊ ምክክር ኮሚሽን አሁን በተያዘው መጠንና ጥልቀት ውጤትና መልካም ፍሬ በሚያሳይ መልኩ ሁሉን አቀፍ የሆኑ በንግግር በድርድር እናምናለን የሚሉ ማናቸውንም የአገሪቷ ጫፍ እስከ ጫፍ እኔ ቀርቻለሁ ተገፍቻለሁ የሚል አካል በማይኖርበት ሁኔታ በውይይት ውስጥ ኦል ኢንክሉሲቭ ሁሉንም ያጠቃለለ ሆኖ ድርድርና ውይይትን አምናለሁ ብሎ የመጣ ሁሉ ገብቶበት በተለይ ለመውሰድ ብቻ ሳይሆን ለመስጠት ጭምር፣ ለማልቀስ ብቻ ሳይሆን እንባ ለማበስ ጭምር ይሄንንም አደርጋለሁ ብሎ የሚመጣ አካል ስለሚያስፈልግ ብዙዎቻችን አካባቢያችንም ላይ ላሉት ለምናውቃቸውም ሆነ በዚህ ውስጥ ሊሳተፉ የሚችሉ ሰዎች እንዲያደርጉልን ምንፈልገው እንዲያለቅሱልን ብቻ አይደለም፣ የሌላውንም እንባ እንዲያብሱ ነው። እንዲያመጡልን ብቻ አይደለም፣ እንዲሰጡልንም ጭምር ነው። እንዲነጥቁልንም አይደለም፣ የሚገባንን እንዲያመጡ ነው ብለን ይሄንን በዝርዝር በመነጋገር በመወያየት ይሄ አካል ጥሩ የሆነ ዘላቂ መፍትሄ ድጋሚ ስለ ታሪክ ቁርሾ፣ ስለ ፖለቲካ ቁርሾ፣ ስለ በደል መከፋት መገፋት የማናወራበት እንዲሆን አሁን ላይ ጥሩ ስራ ሰርቶ ያሻግረናል ብዬ ተስፋ አረጋለሁ። በጣም ነው የማመሰግነው አቶ ሁሴን። እንግዲህ በርካታ ጉዳዮችን አንስተናል። በፖለቲካ በማህበራዊና በኢኮኖሚ የሚመጣው ቀውስን ሀገራት እንዴት ያስተናግዱታል፣ አሁን ያለው ነባራዊ ሁኔታ ስሚል መነሻ አድርገን ነው ቆይታ አድርገነው። በመጨረሻ የሚጠበቁ ጉዳዮች አሉ። አሁን ከነዚህ ሁለቱ ሀገራት ሩሲያ ብትወድቅ ወይም ደግሞ ሩሲያ ብታሸንፍ የሚሉ ስላሉ በአጠቃላይ የዓለም ገጽታ ምን ሊሆን ይችላል የሚለው እንደ መጨረሻ የምናየው ጉዳይ ይሆናል። የፖለቲካ ሴናሪዮ ምንድነው ሊሆን የሚችለው? ሁለት አይነት ሴናሪዮ ነው፣ ሁኔታዎች ናቸው ከዚህ ጦርነት ማብቃት በኋላ ሊከሰቱ የሚችሉት። አንደኛው ያው የሩሲያ መሸነፍ ወይንም እጅ መስጠት፣ ፑቲን እንደ ጎርባቾቭ ተሸንፍ ያለው ካለ ዓለም አሁንም ወደ አሜሪካ የሚሊቴሪ ሀያልነት ይመለሳል። አሁን አሜሪካና ኔቶ ወይንም አውሮፓውያን በራሽያ ላይ የሚወስዱት ወይንም የሚያገኙት ውጤት ለቻይና ኢምፕሊኬሽን አለው፣ ምልከታ አለው። አንደምታው ቻይና በታይዋን ላይ ያላትን እይታ በደንብ እንድትቀርጽ ያስችላታል ወይንም እነሱን ያስችላቸዋል። ብዙዎቹም ይሄን ይገምታሉ። ብዙ አሁን ተንታኞችን ስሰሚ ያለው ውጤት ይሄ ኢምፓክቱ በአሉታዊም ሆነ አዎንታዊው ሲለካ ቻይና ላይ ታይዋን ላይ ያሰፈሰፈችው ቻይና በራሽያ ማሸነፍና አለማሸነፍ ላይ ነው እየደመረች ያለችው ተብሎ ነው የሚተነተነው። ምክንያቱም አሁን የቻይና የውጭ ጉዳይ ሚኒስቴር ለራሽያ ያለን ድጋፍ መጠነ ሰፊና ጠንካራ ነው። ለዩክሬንም የሰብአዊ ድጋፍ እናደርጋለን። ከራሽያ ግን ጋር ያለን ግንኙነት ግን በምንም ተአምር የማይለካና የማይመዘን ነው።
ብለው የምዕራባውያንን የኢኮኖሚ ማዕቀብ ሰንጥቀው ነው ያለፉት። የዓለም ሁለተኛዋ ኢኮኖሚ ባለቤት የሆነችው ቻይና ከራሽያ ጋር የሚኖራት የኢኮኖሚ ግንኙነት የሚጨምርና የተሻለ ድጋፍ የምትሰጥ ከሆነ የራሽያ በጦርነቱ መሸነፍ የሚባለው ቃል የሚመጣባት መስሎ አይሰማኝም። ስለዚህ በራሽያ መሸነፍ ላይ የአሜሪካ ሚሊቴሪ የበላይ ሆኖ በኔቶ እየታገዘ በአሜሪካ መሪነት ዓለምን እየመራ ወይንም ዶሚኔት አርጎ ይቀጥላል ብዬ አስባለሁ። በራሽያ ማሸነፍ ወይንም የወንድ በር ማግኘትና ዋስትናዋን ማረጋገጥ ላይ ደግሞ የሚመሰረት ከሆነና ዩክሬን በምንም ስሌትና ቀመር የኔቶ አባል አትሆንም፣ የኔቶ ጦር ዩክሬን አይገባም፣ ስለዚህ ዋስትናሽን እንቺ ወይንም ደግሞ ዩክሬናውያን ራሳቸው በቃ አንፈልግም አንሆንም የሚል ምላሽ ከሰጡ በሚሊቴሪው ረገድ የዓለም ባላንስ የሚያደርግላት ኃይል ይፈጠርላታል ማለት ነው በምዕራብና ምስራቅ። ስለዚህ አገራቶች እጣፋንታቸውን የመወሰን እድል ይኖራቸዋል። ስትከፊ ሲያስከፋሽ እንደ ቤት ቡችላ እየተመጣሽም እግር ስር አትሽከረከሪም ማለት ነው። ወደ ውጭ ማየት ይጀምራል። ወደ አንደኛው ጎራ ይኬዳል በሚሊቴሪው ረገድ። ኢኮኖሚው ግን አሁንም ባላንስ ነው ብዬ ነው የማስበው። ቻይና አለች፣ አሜሪካ አለች። ስለዚህ ኢኮኖሚው ላይ እስከ አሁን ዓለም ጥሩ ባላንስ እየሄደ ነው። አሁን ጃፓንም ስላሉ እነ ቻይናም ስላሉ ያው ጃፓን የአሜሪካ ጉንፋን ሲይዛት ጃፓን ብታስነጥስላትም የተሻለ የኢኮኖሚክ ባላንስ አለ። በሚሊቴሪው ግን ልዕለ ኃያል የሚባለው ምዕራቡ ጎራ ምናልባት በራሽያ ማሸነፍና ዋስትና ማግኘት ላይ ተደራድሮ ወይንም ደግሞ በጦርነቱ ዩክሬናውያን በቃ አንፈልግም የሚል ውሳኔ ወስነው የሚቀመጡ ከሆነ ግን አሜሪካ ብቸኛዋ ልዕለ ኃያል ነኝ የሚለው ያበቃል ማለት ነው። ዓለም ደግሞ የአሸናፊዎች ናት። እስክታሸንፊ ነው ዓለም የሚረባረብብሽ። በኢንተርናሽናል ፖለቲክስ ወይ ማሸነፍ ነው ወይ መጥፋት ነው። ስለዚህ ፑቲን ለማሸነፍ የመጨረሻውን የስሌት ቀመር ይሄ ሁሉ የማዕቀብ ውርጅብኝ እንደሚወርድበት ሳያስብ ጦርነት ከፍቷል ብዬ አላስብም። ስለዚህ አማራጮችን አይቶ ይሆናል። ያ አማራጮቹ ልክ ናቸው አይደሉም በኋላ ምና ይሆናል። በጣም ነው ማመሰግናው ሁሴን። ሌላ ጊዜም እንግዲህ እንደምንገናኝ ተስፋ አደርጋለሁ። የተከበራችሁ አድማጮች ከአዲስ ሚዲያ ኔትወርክ ኤፍኤም 96.3 ሬዲዮ ወቅታዊ ፕሮግራማችን ትኩረቱን ያደረገው የሩሲያና የዩክሬን የተጀመረው ጦርነት ምንድነው ያለው መልክ፣ በእነዚህ ሀገራት ጦርነት መነሻነት የዓለም የፖለቲካ የኢኮኖሚና የማህበራዊ ገጽታስ ምን መልክ ይኖረዋል የሚለውን ወደ ኢትዮጵያ ማምጥተን እየተወሰዱ ያሉ የመፍትሄ አማራጮች ስናይ ቆይተናል። ምላሽ ሰጡን የነበሩት አቶ ሁሴን መሐመድ ናቸው። የስነ መንግስት የፖለቲካል ሳይንስና ዓለም አቀፍ ግንኙነት ተመራማሪ ናቸው። በድጋሚ በጣም አመሰግናለሁ። በአድማጮች ስም ብርሃን ደሙ ነበርኩኝ። ስላደመጣችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።